Use need this rat. ሰላም አለይኩም ወራህመቱላሂ ወበረካቱ ድሬት ከብራችሁ የኡስሚ ቤዝሬት ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። የ12 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና ዋጋ ተመንን በተመለከተ የዕለተ ሐሙስ ሙሉ መረጃና ሙሉ ዝርዝር አስደምጣችኋለሁ። የጥቁር ገበያ መረጃ ጨመረ ወይንስ ቀነሰ? የአሜሪካን ዶላር፣ ዩሮ፣ የስዊዝ ፍራንክ፣ ካናዳን ዶላር፣ የአውስትራሊያን ዶላር እንዲሁም የፓውንድ ስተርሊንግ፣ ሳዑዲ ሪያል፣ ዩናይትድ አረብ ኤሚሬትስ ዲርሃም፣ የኩዌት ዲናር፣ ባህሬን ዲናር፣ ጆርዳን ዲናር፣ የኦማን ሪያል ይገኙበታል። በቅድሚያም የአሜሪካን ዶላርን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም ነው። ቪዲዮአችን ላይክ እያረጋችሁ ለወዳጅ ዘመዶ እንዲደርስ ሼር በማድረግ እንዲሁም አዲስ ከሆናችሁ ሰብስክራይብ እያረጋችሁ የዶል ምልክቱን በመጫን ቤተሰቡን ተቀላቀሉ። ቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 16670 ብር እንደሚሸጥና አንድ የአሜሪካን ዶላር 166 ብር ከ70 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ በዚህ መልኩ አስፍሮት አግኝተናል። በመቀጠል ዩሮን እናስከትላለን። 100 ዩሮ ወቅታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 19360 ብር እንደሚሸጥና 1 ዩሮ 193 ብር ከ60 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ወይንም በሶስተኛ ደረጃ የምናየው ስዊዝ ፍራንክን ነው። 100 የስዊዝ ፍራንክ 20776 ብር እንደሚሸጥና አንድ የስዊዝ ፍራንክ 270 ብር ከ76 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃን የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በዚህ መልኩ አካፍሎናል። እኛም መረጃውን ሳንጨምርና ሳንቀንስ ለእናንተ እያደረስን እንገኛለን። ቪዲዮአችን ላይክ አድርጉ፣ ለወዳጅ ዘመዶ ሼር አድርጉ። የ12 ሀገራት የምንዛሬ ዋጋ ከ4 ደቂቃና ከ5 ደቂቃ ባልበለጠ ጊዜ ውስጥ ውድ የሆነውን ጊዜና ውድ የሆነውን ህይወት ቆጥበን እናደርሳችኋለን። ቤተሰቡን ተቀላቀሉን። ሰብስክራይብ በማድረግ የዶል ምልክቱን በመጫን ካናዳን ዶላር እናያለን። 100 ካናዳን ዶላር 11935 ብር እንደሚሸጥና አንድ ካናዳን ዶላር 119 ብር ከ35 ሳንቲም የተሸጠ እንደሚገኝ ነው መረጃው የሚያመለክተው። በመቀጠል የሳዑዲ ሪያል እናያለን። 100 የሳዑዲ ሪያል ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 4460 ብር እንደሚሸጥና አንድ የሳዑዲ ሪያል 44 ብር ከ60 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው ኩዌት ናት። የኩዌት ዲናር እናያለን። 100 የኩዌት ዲናር 54500 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ የኩዌት ዲናር 545 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። መቀጠል የምናየው የአውስትራሊያን ዶላር በተመለከተ ነው። 100 የአውስትራሊያን ዶላር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 10940 ብር እየተሸጠ እንደሚገኝና አንድ የአውስትራሊያን ዶላር 109 ብር ከ40 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 22400 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ ፓውንድ ስተርሊንግ 224 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል ዩናይትድ አረብ ኤሚሬትስ ዲርሃም እናስከትላለን። 100 የኢማራቶች ዲርሃም 4550 ብር እየተሸጠ እንደሚገኝና አንድ የኢማራቶች ዲርሃም 45 ብር ከ50 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የባህሬን ዲናርን እናያለን። ዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ቦታ ይዛ ተቀምጣለች ባህሬን። በዚህም 100 የባህሬን ዲናር 44270 ብር እየተሸጠ እንደሚገኝና አንድ የባህሬን ዲናር 442 ብር ከ70 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ጆርዳን እናስከትላለን። 100 የጆርዳን ዲናር 23490 ብር እየተሸጠ እንደሚገኝና አንድ የጆርዳን ዲናር 234 ብር ከ90 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። በመቀጠል የኦማን ሪያልን እናያለን። ዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛ ደረጃ ይዛ የተቀመጠችው ኦማን 100 ቅጠሏን 43390 ብር እየተሸጠ እንደሚገኝና አንድ የኦማን ሪያል 433 ብር ከ90 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። ቤተሰቦችና አድማጭ ተመልካቾቻችን የ12 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ ይህን ይመስላል። ቪዲዮአችን ላይክ አድርጎ ሰላም አለይኩም ወራህመቱላሂ ወበረካቱ።